ይሄ ኤክስሬ የሚያሳየው የአንድ ታካሚያችን እድሜያቸው ከ75 ዓመት አካባቢ ነው። እዚህ ራጅ ላይ የሚታየው ፌሞራል ኔክ ፍራክቸር ወይ ደግሞ የዳሌ ጆይንት መገጣጠሚያ አንገቱ ስብራት ነው የሚባለው። ስለዚህ አንድ ሰው የዳሌ አጥንት መገጣጠሚያ አንገት ፌሞራል ኔክ ፍራክቸር ካለው የማደንዘዣ መውሰድ የማይችል ካልሆነ በስተቀር ኦልሞስት 100% ሰርጀሪ ያስፈልጋቸዋል። የሰርጀሪ አይነት ደግሞ እንደየታካሚው እድሜና እንቅስቃሴ ላይክ የፊዚዮሎጂክ ኤጅ የምንለው ይወስናል። ለምሳሌ ታካሚው በጣም ወጣት ከሆነ ያንግ አክቲቭ ከሆነ እድሜያቸው ከ50 ዓመት በታች ከሆነ በብረት መያዝ ወይ ደግሞ ፍራክቸር ፊክሴሽን የምንለው ነው የሚሰራላቸው። ከ50 ዓመት በላይ ከሆኑ ደግሞ ፊክስ ካደረግነው ወይ መልሰን ብለን ከያዝነው ፌል የማድረግ ወይ ደግሞ ያለመያዝ እድል ስላለው አድቫይዝ የሚደረገው የሚመከረው ሙሉ ዳሌ ቅየራ ሲሆን ታካሚዎቻችን ላይ እድሜያቸው ይገፋ ያሉ ከሆኑ 75 ዓመት እና ከዛ በላይ ከሆኑና ፊዚዮሎጂካሊ ይሄን ያክል ብዙም አክቲቭ ካልሆኑ ግን ግማሽ ዳሌ ቅየራ እንዲቀየርላቸው ነው የሚመከረው። ስለዚህ አሁን ታካሚ 75 ዓመታቸው ስለሆኑ ብዙም ይሄን ያክል አክቲቭ አይደለም፣ ሩቲን ዴይሊ አክቲቪቲ እንዲሰሩ ስለሆነ የሚፈለገው ለሳቸው ታካሚው ግማሽ ዳሌ ቅየራ ነው የምንቀይርላቸው ማለት ነው። አመሰግናለሁ።